ጭቂ አልችልም አልኩሽ አይደል እንዴ? ምንድነው የምትጨቀጭቂ? በቃ እኔ ራሴ እደውልልሻለሁ። ለምንድነው የምትጮህባት? ይከፋታል እኮ። እባክህ እሷ እኔን አትቀየመኝም። በኋላ እደውልላታለሁ። ነግሬሃለሁ፣ ምርጥ ልጅ ነች፣ እንዳታጣት። ኧረ እሷ እኔን አታ መኖር አትችልም፣ የትም አትሄድም፣ አታስብ። ከሰማኝ አንድ ነገር ልንገርህ። በህይወቴ ትልቁ ስህተቴ የአንዳንድ ሰዎች ትዕግስት እንደሚያልቅ አለመረዳቴ ነበር። እንዴት ሰዎች ሲወዱህና የእነሱ እንድትሆን ሲፈልጉ ብዙ ስህተቶችን ችለው ያሳልፈዋል። ከዛሬ ነገ ተቀይሮ እንደምፈልገው አይነት ሰው ይሆንልኛል በሚል ሀሳብ ትዕግስታቸው እስከሚያስገርምህና መቼም በአንተ ተስፋ የማይቆርጡ እስኪመስል ድረስ ይታገሷል። ታዲያ እኔን የሸወደኝ ይህ የማያልቅ የሚመስለው ትዕግስታቸው ነበር። እሱን በመተማመን እነሱን ማስከፋቴና ማስቀየሜን ቀጠልኩ። ለካ የእነሱን መቻል ገደብ ነበረው። ድንገት ባላሰብኩት ሰዓት የማይደርቅ የመሰለኝ ትዕግስታቸው ደረቀ። ያለኔ መኖር አይችሉም ብዬ ያሰብኳቸው ሰዎች ከህይወታቸው አስወጡ እና ለማስተካከል አልሞከርኩም ነበር። ምን ዋጋ አለው? ብዙ የታገሰ ተስፋ ሲቆርጥም በዛው ልክ ነው። አስቀድሞ ነበረ እንጂ ራስን ማስተካከል። እናንተም ውዶቼ በዙሪያችሁ እናንተን ላለማጣት ብዙ ስህተቶቻችሁን የቻሉ ሰዎች ይኖራሉ። ከመርፈዱና እነሱን ከማጣታችሁ በፊት ማስተካከል ያለባችሁ ነገር አስተካክሉ። ሄሎ የኔ ፍቅር፣ ይቅርታ ጮኩብሽ አይደል? የት ነሽ? አሁኑኑ እመጣለሁ።